وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله محمد وعلى آله وأصحابه أجمعين. أما بعد، كمقبيع وقراء سوستنيا معرفنا نام በዚህ ላይ ሙአሊፉ ወይም የመጽሐፉ አዘጋጅ ያሰፈሩት አርእስት ባቡ ወይም ባቡን ቢተንዊን ማለት ነው። መን ሐቀቀ ተውሂድ ደኸለ አልጀነተ ቢገይሪ ሒሳብ። ተውሂድን በተገቢው መልኩ አሟልቶ ያረጋገጠ ጀነት ያለምንም ምርመራ ይገባል። ስለዚህ ይህንን የተመለከቱ ማስረጃዎችን በናሙናነት በዚህ ምዕራፍ ላይ ሊያጣቅሱ ነው ማለት ነው። እዚህ ላይ ወደ ማስረጃዎቹ ከመሸጋገራችን በፊት እዚህ ላይ የተቀመጠውን አርእስት መልእክት መረዳት ይጠበቅብናል። መን ሐቀቀ ተውሂድ የሚለውን ስንመለከት ተውሂድን አሟልቶ ያረጋገጠ ብለን አብራርተነዋል። ነገር ግን ተሕቂቅ የሚባለው አንድን ነገር እንዲሟላ በሚፈለግበት መጠን ማሟላት ነው እንጂ አንድን ነገር በጥቅሉ መፈጸም ብቻ ተሕቂቅ የሚለው መገለጫ ውስጥ አይካተትም ማለት ነው። አንድን ነገር እንዲሁ ማስገኘት ለምሳሌ ፊዕል ሊባል ይችላል፣ ወይም ደግሞ በዚያ ነገር ማመን ኢቅራር ተብሎ ሊጠራ ይችላል። ግን ተሕቂቅ ሲባል የሚፈለገውን ሐቅ ከዛ ውስጥ ተግባራዊ ማድረግ ነው። ያ ደግሞ ትልቁንም ትንሹንም ሐቅ ወይም ደግሞ እውነታ ማረጋገጥን ያዘለ ገለጻ ነው። እዚህ ላይ ከተውሂድ ጋር በተያያዘ እንዴት ነው ተውሂድን ተሕቂቅ ማድረግ ወይም ሙሉ ለሙሉ አሟልቶ ወይም ማረጋገጥ የሚቻለው የሚል ጥያቄ ከተነሳ ይህን አስመልክቶ ከተነገሩ ማብራሪያዎች መካከል እጅግ የተሻለው የሆነው አንዳንዱ የሼክ ልጅ የሆኑት የመጽሐፉ ማብራሪያን የጻፉ እንደነ ሼክ አብዱራህማን ኢብን ሐሰን ያሉ የተናገሩት ነው። እሱም ተሕቂቁሁ ተስፊየቱሁ ወተኽሊሱሁ ሚን ሸዋኢብ الشرك والبدع والمعاصي ይላሉ። ተሕቂቁ ወይም ደግሞ ተውሂድን በዚህ መልኩ ማሟላት ማለት ከሽርክ ከቢድዓና ከተራ ወንጀሎች ቅልቅል ወይም ደግሞ ሽፋን ማጥራት ነው ይላሉ። እና ተስፊያ ማለት አንድ ነገር እንዳይቆሽሽ ወይም ከቆሸሸም በኋላ እንደዚሁ እንዲጠራ ማድረግ ነው። እና እንደሚታወቀው አንድ ሰው ወደ ተሻለ ደረጃ መሄድ የሚችለው ቅድሚያ ወደዚያ እንዳይሄድ የሚያቅቡትን ነገሮችን ሲተውና ከነሱ ሲላቀቅ ነው። ለዚህ ነው በተለምዶ ምን ይባላል? አተስፊያ ቀብለ አተሕሊያ ይባላል አይደል? አንድ ሰው ለምሳሌ ከመጋጋጡ በፊት መጀመሪያ ቆሻሻን ማስወገድ አለበት። በደም ታጥቦ ከእድፍ ከነጻ በኋላ ነው አይደል መጋጋጥ የሚባለው ነገር የሚታሰበው እንጂ በቆሻሻው ላይ ሌላ ነገር ቢያደርግ ምናልባት ይባስ ሰዎች ዘንድ ጥፎ የሆነ ቁመናና መልክ ይዞ ሊመጣ ይችላል ማለት ነው። ከዚህ አንጻር ነው ተስፊያ የተባለው። ግድ መጀመሪያ መጥራት አለበት። ከምን ሲጠራ ነው ተውሂዱ የተረጋገጠ የሚሆነው? ከሽርክ። እንግዲህ ሽርክ እንደሚታወቀው ተውሂድን ከመሰረቱ የሚያናጋ ነው እና እዚህ ላይ እያወራን ያለነው ትልቁን ሽርክ ነውና በእርግጥ ያው ትንሹ ሽርክም ይካተታል። ምክንያቱም ስለ ተውሂድ መረጋገጥ እያወራን ባለንበት ሁኔታ እንኳን ትልቁ ሽርክ አይደለም ተራ ወንጀሎችንም መተው ግዴታ እንደሆነ አውቀናል። ግን የተውሂድን መሰረት የሚያናጋን ነገር መተው የመጀመሪያው ግዴታ ይሆናል ማለት ነው። ስለዚህ የተውሂድ መሰረቱ ሰላም ሆኖ በተፈለገበት ሁኔታ እንዲኖር ከተፈለገ ከእንዲህ አይነት የተውሂድን መሰረትና ዋነኛ ህልውና ከሚያናጉ ነገሮች አንድ ሰው ራሱን ማጥራት አለበት። እና የመጀመሪያው ሽርክ ነው። ሽርክ ምን እንደሆነ ከዚህ በፊት አብራርተናል። ልክ እንደዚሁ ቢድዓ ከተውሂድ ጋራ የሚጋጭበት ሁኔታ አለ እና ያ ሲባል ቢድዓ የሰራ ሁሉ ያው ከተውሂድ ሙሉ ለሙሉ ወጥቶ ሙሽሪክ ይሆናል ማለት አይደለም። ግን የሽርክ እርከን ላይ ወይም የኩፍር እርከን ላይ ያልደረሰ አዲስ የመጣ ቢድዓ የአላህን እና የመልእክተኛውን ትክክለኛ መንገድ ከመከተል ጋር የሚጻረር ነው እና ለአላህ ደግሞ ሙሉ የሆነ ታዛዥነትና ተገዥነትን ማንጸባረቅ ከተፈለገ እሱ የደነገገውን ብቻ መፈጸም ያስፈልጋል። እሱ ከደነገጋቸው ውጭ ያሉ አዳዲስ ነገሮችን ሁሉ እርግፍ አድርጎ መተው ተፈላጊ ነው እና ከዚህ አንጻር ነው ቢድዓ ከተውሂድ ጋር ሙሉ ለሙሉ እንኳን ባይሆን በተወሰነ መልኩ የሚጻረረው ማለት ነው። የመጨረሻው ሶስተኛው ደግሞ አልመዓሲ ወይም ደግሞ ወንጀሎች ናቸው። ወንጀሎች የአላህን ህግን መጣስን ያዘሉ ጥፋቶች በመሆናቸው አንድ ሰው ለአላህ Subhanahu Wa Ta'ala ያለው ውዴታ፣ በሱ ላይ ያለው መመካት፣ ስለሱ ያለው እሳቤ ታላቅነቱን ማንነቱን ሊፈራ ትእዛዙ ሊከበር የሚገባው አምላክ መሆኑን ይበልጥ ያረጋገጠ በሄደ ቁጥር ይህ እምነቱ ከተራ ወንጀሎችም እያቀበው ይሄዳል ማለት ነው።
እና ከዚህ አንፃር ነው ወንጀል ቶሎ ካልታበሰና በተውበት ተጽዕኖ ካልተወገደ ቀስ በቀስ አንዱ ሌላውን እያስከተለ ምናልባትም ወደ ክህደት ሊያመራ ይችላል። እና ከዚህ አንፃር ወንጀል መስራትም ከተውሂድ ጋራ ምንም እንኳን ከመሰረቱ ጋር ባይጋጭም ግን የተውሂድን ሊሟላ የሚገባውን መጠን የሚያጓድል ይሆናል ማለት ነው። እና ይህንን ይበልጥ እንድንገነዘብ አንድ ማወቅ ያለብን ነገር አለ። እሱም አንድን ነገር ማሟላት ሲባል እንደሚታወቀው እንደየ ሁኔታው ሰውየው ወይም ደግሞ አንድ የአላህ ባሪያ ያንን ነገር ባሟላው ልክ አጅር ያገኛል፣ ባጓደለው ልክ ደግሞ ቅጣት ሊጠብቀው ይችላል ወይም ደግሞ ሊወቀስ ይችላል ማለት ነው። እና ከዚህ አንፃር ነው ሙአሊፉ ይህንን ምዕራፍ ከዚህ በፊት ከተጠቀሰው ባቡ ፈድል ተውሂድ ወማ የከፊሩ ሚነ ዙኑብ ከሚለው ምዕራፍ አስከትለው ያመጡት። ምክንያቱም ተውሂድ ራሱን የቻለ ትሩፋት እንዳለው አውቀናል። እና በዚያ ባሳለፍነው ምዕራፍ ላይ መጀመሪያ የጠቀሱት አንቀጽ ምንድነው? ሱረቱል አንዓም ላይ ያለውን አንቀጽ ነው። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون። እነዚያ ያመኑና እምነታቸውን በሽርክ ያልቀላቀሉ የሚለውን አብራርተናል። እና ዙልም ወይም በደል የሚለው እዚህ ላይ የሚፈለግበት ትልቁ በደል ነው። ያው አላህን ማንም ሊበድል አይችልም፣ ግን ራሱን ነው የሚበድለው። እና ትልቁን በደል የፈጸመ ሲሆን ነው ረሱላህ ሰለላሁ ዐለይሂ ወሰለም ለሰሐቦች እንዳብራሩት ከማ في الصحيحين ሐዲስ ኢብኑ መስዑድ ማለት ነው። ግን ይህን አስመልክቶ ትልቁን ሽርክ የሰራ ሰው ከእንዲህ አይነት የተውሂድ ትሩፋት እንደሚታገድ የታወቀ ከመሆኑ ጋራ ከዚያ ያነሰን ጥፋት ያጠፋ ደግሞ ባጠፋው ጥፋት ልክ ከዚህ ከቃል ከተገባው ትሩፋት የሆነ ነገር ይቀንስበታል ብለን ነበር። እና አንድ ሰው ኢማኑን የሚበክልበትን ማንኛውም ነገር ከሰራ የሰራው ነገር ይታያል። ያ የሰራው ጥፋት መሰረታዊ በሆነ መልኩ ኢማንን የሚያናጋ እንደ ሽርክ ያለ ነገር ከሆነ ይህ ሰው በአንቀጹ ላይ የተጠቀሰው አምንና ኢህቲዳ ማለትም ሰላም ወይም መረጋጋት በዱንያም ይሁን በአኺራ እንዲሁም መመራትን አያገኝም ብለናል። ተውሂድን ሙሉ ለሙሉ ያሟላ ኢማኑም ትልቅ ቦታ ላይ ያለ ከሆነ ደግሞ አላህ በጠቀሰው መልኩ በተሟላ መልኩ ሁለቱን ቃል የተገቡትን ነገሮችን ማለትም ሰላም ወይም መረጋጋት እና መመራትን ያገኛል ብለን ነበር። በመሃል ያለውን አስመልክቶ ደግሞ ይህ ሰው ትልቁን ሽርክ እስካልፈጸመ ድረስ ሙጥለቅ አልአምን ወሙጥለቅ አልኢህቲዳእ ይኖረዋል። ልብ በል አልአምኑ አልሙጥለቅ ወልኢህቲዳእ አልሙጥለቅ አይደለም ያልኩት። ያው በቋንቋ ደረጃ ዑለማዎች ይህን ከድሮም ጀምሮ ይጠቅሱታል። አሸይኡል ሙጥለቅና ሙጥለቁ ሸይ ይለያያሉ። አሸይኡል ሙጥለቅ ሁወ ተማሙሁ ወከማሉሁ ማለት ነው። الشيء المطلق የሚባለው የተሟላው ደረጃ ነው። ግን ሙጥለቁ ሸይ የሚባለው يشمل أقل ما يصدق عليه هذا الاسم ትንሽም ቢሆን እዚህ ውስጥ ሊካተት ይችላል። ትልቅ ትንሽ ብለን ሳንገድበው ትንሽንም ቢሆን ሊያካተት የሚችልበት ገለጻ ነው ማለት ነው። እና ይህን ነገር ያገኛል፣ ግን እንደ ጥፋቱ ቃል የተገባው ነገር ይቀነስበታል። ያ ደግሞ ከቁርአኑ ጋር አይጋጭም። ምክንያቱም የተባለውን ነገር አግኝቷል፣ ግን ባጠፋው ጥፋት የተነሳ ያ ውጤቱ ሙሉ የሆነ ተጽዕኖ ስላላሳደረ ወይም ደግሞ የሰራው ስራ ጥሩ በሆነ መልኩ ስላልተሰራና የተፈለገውን ውጤት በተገቢ መልኩ ስላላሳደረ ውጤቱ ይቀንስበታል ማለት ነው። እና ይህንን የሚያደርጉት ነገሮች ማለትም ውጤቱ እንዲቀንስ ወይም ደግሞ አላህ ቃል የገባውን ነገር አንድ ሰው በተሟላ መልኩ እንዳያገኝ የሚያደርጉት ነገሮች እዚህ ላይ የተጠቀሱት ነገሮች ናቸው። ሽርክ፣ ቢድዓና ማዕሲያ። ግን ሽርክ ትልቁ ከታሰበ ያው ሙሉ ለሙሉ ይሄ ከተውሂድ የሚያስወጣ በመሆኑ አንድ ሰው በዚህ መልኩ አላህ ቃል የገባለትን አያገኝ። ምክንያቱም አላህ ቃል የገባው ለእንዲህ አይነት ሰዎች አይደለም፣ መስፈርቶችንም አስቀምጦልናል። ስለዚህ ይሄኛው ከዚያ ጋር የሚያያዝ ነው። ለዚህ ነው አንዳንድ የዚህ ኪታብ ማብራሪያ ጸሐፊዎች ይህን አስመልክተው ይሄኛው አሁን እያብራራን ያለነው ምዕራፍ ከዚህ በፊት ለተጠቀሰው ምዕራፍ እንደ ማብራሪያ ነው ይላሉ። ምክንያቱም ፈድሉ ተውሂድ ሲባል ይህ ፈድል ወይም ትሩፋት ውስጥ ከሚካተቱት ነገሮች መካከል አንዱ ይህንን ተውሂድ ተገቢ በሆነ መልኩ ተሕቂቅ አድርጎ ያሟላ ሰው ደኸለ አልጀነተ በገይሪ ሒሳብ ያለምንም ምርመራ ጀነት ቀጥታ ይገባል የሚለውን ያስተምረናል ማለት ነው። ልክ እንደዚሁ ሁሉ ሰዎች በተለይ የመጀመሪያው አንቀጽ ላይ ከዚህ በፊት የተጠቀሰው ምዕራፍ ላይ ያለው የመጀመሪያው አንቀጽ ላይ ዙልም የተባለው ሽርክ ነው ሲባል አይ ትልቁን ሽርክ እስካልፈጸምኩማ ምንም የሚያሰጋኝ ነገር የለም ብለው እንዳይዘናጉ ተውሂድ ሲባል እንዲህ ቀላል አይደለም፣ ተሕቂቅ ያስፈልገዋል። ተሕቂቅ ደግሞ ወይም ደግሞ ተውሂድን ተገቢ በሆነ መልኩ ማሟላት እነዚህ ነገሮችን መራቅ ያካለለ ነገር ነው የሚለውን ሰው ተገንዝቦ ጥንቃቄ እንዲያደርግ የሚጋብዝ ይሆናል ማለት ነው። ስለዚህ እነኚህ ነገሮች ተያያዥ ናቸው። ግን ይበልጥ ይህን እንድንገነዘበው አላህ ሱብሓነሁ ወተዓላ ተውሂድን አስመልክቶ እኛ እንድናሟላው አዞናል። ተሕቂቅ ግዴታ ነው። ግን ይሄኛው የሚሟላው ተውሂድ ሁለት አይነት እርከኖች አሉት። የመጀመሪያው ከማሉ ተውሂድ አልዋጅብ ነው። ሁለተኛው ደግሞ ከማሉ ተውሂድ አልሙስተሐብ ነው። የተውሂድ ሙላት ደረጃዎች አሉት ማለት ነው። ግዴታ የሆነ ማንም ሰው ወደ ኋላ ሊልበት የማይገባ ተውሂድ
ሊሟላበት የሚገባ መጠን አለ ማለት ነው። እሱም ከማሉ ተውሂድ አልዋጅብ እና ይሄኛውን ነው ሙአሊፉ እዚህ ቦታ ላይ በዋነኝነት እየገለጹ ያሉት ተሕቂቅ ተውሂድ የሚባለው ማለት ነው። እና ይሄ ደግሞ የሚረጋገጠው በተጠቀሰው መልኩ የተከለከሉትን ነገሮች በመተው ነው። ሽርክም ይሁን ከዚያም በታች ያለ ጥፋትም ይሁን ማለት ነው። ከዚህ ያለፈ ደግሞ ምናልባት ግዴታ ነገሮችን የማያካትት ከማል ተውሂድ المستحب አለ የተወደደ የተውሂድ ሙላት ማለት ነው። እና ይሄኛው እርከን ላይ የደረሰ ሰው በትክክል ተውሂድን አሟልቷል ሊባል ይችላል። ተግባባን። ስለዚህ በዚህ መሰረት ይሄ ተሕቂቅ የሚለውን ቃል ራሱ በሁለቱ ዘርፎች ላይ ተግባራዊ ማድረግ እንችላለን። ተሕቂቅ ከማል ተውሂድ الواجب እና ተሕቂቅ ከማል ተውሂድ المستحب ማለት ነው። እና ግዴታ የሆነውን ነገር ወይም የተውሂድ ሙላትን ለማረጋገጥ ከተፈለገ ወይም ይህንን ተሕቂቅ ለማድረግ ከተፈለገ ቅድም እንደተጠቀሰው የተከለከሉ ነገሮችን መተው ትንሹ መጠን ነው ማለት ነው። ሊሟላ እንዲችል የሚተው ነገሮች አሉ። ከዚህ ጋር አብሮ የሚጠቀሱ ደግሞ ዋጅብን መተው ነው። ግን ያው ወንጀልን መተው ሲባል አላህ ግዴታ ያደርጋቸውን ነገሮችን መተው ወንጀል ስለሆነ ይህንን መተው ማለት የዋጅብን መስራት የሚለውን ስለሚያካትት ብዙ ማብራሪያ ላይ ያስፈልገው ይችላል። ነገር ግን ሁለተኛውን ዘርፍ ስንመለከት እሱም ሙስተሐብ የሆነውን ተውሂድን ስናሟላ ያንን ተሕቂቅ ማድረግ ማለት ነው። ይህ የሚያካትታቸው ነገሮች አሉ። ለምሳሌ ሙሉ ለሙሉ እርም ያልተደረጉ የተጠሉ ብቻ ነገሮች ይኖራሉ፣ ብንሰራቸው እንደ ወንጀል የማይታዩና የማያስቀጡ። እነዚህ ነገሮችን መተው ይሄ ተሕቂቅ ተውሂድ አልሙስተሐብ ውስጥ ይካተታል ማለት ነው። እዚህ ውስጥ ከሚካተቱ ነገሮች መካከል ደግሞ በዋነኝነት ምናልባት ሙአሊፉ አስበውት ሊሆን የሚችለው ነገር አላህ ሱብሓነሁ ወተዓላ በሱ ላይ ብቻ መመካት ግዴታ እንደሆነ ከመደንገጉ ጋራ በተወኩል ረገድ ሐታ ሰዎችን ከመጠየቅ ወይም በሆነ መልኩ ለፍጡራን ከመተናነስ ራስን ማጥራት ማለት ነው። ይሄ የተፈቀደ ቢሆንም ልብ ብለው አሁን እንዲያውም የተፈቀደን ነው የምናወራው ስለ ሙስተሐቡ እርከን እየተነጋገርን ስለሆነ እና በዚህ መሰረት ይህንን ተሕቂቅ የሚለውን ቃል አስመልክቶ ብዙ የኪታብ ተውሂድ ሸርሕ ጸሐፊዎች ባያነሱትም ምን አንዳንድ ሙዓሲር የሆኑ ወይም ደግሞ በዘመናችን ካሉ ዑለማዎች መካከል ይህ ከዚህ በፊት ያሳለፍነው ተስፊየቱሁ ወተኽሊሱሁ ሚን ሸዋኢብ الشرك والبدع والمعاصي የሚለው አንድ ሌላ ቅጥያ ያስፈልገዋል አሉ። ቢያንስ ምንድነው እሱ? وترك كل ما ينافي كمال التوكل ترك كل ما ينافي كمال التوكل የተወኩልን ወይም በአላህ ላይ የመመካትን ትልቁን የተሟላውን ደረጃን የሚጻረርን ነገር ሁሉ መተው ነው አሉ። ልብ በሉ ተርክ ማ ዩናፊ ተወኩል አይደለም የተባለው። እሱ ዋነኛው ግዴታ የሆነው እርከን ውስጥ የሚካተት ነው። ተወኩልን ወይም በአላህ መመካትን የሚያፋርስ ነገር ሁሉ መተው ግዴታ ነው። እሱን መተው ምንም አማራጭ ያለው ነገር አይደለም። ምክንያቱም ይሄን ተወኩሉን የሚያፋርስ ነገርን መስራት ወደ ሽርክ ያስገባል። ግን ተወኩሉ ራሱ ደረጃዎች አሉት። ልክ ኢማን ደረጃዎች እንዳሉት ከዚህ በፊት ተውሂድን ራሱ አስመልክቶ እንደገለጽ ነው። በአላህ ላይ መመካት ሲባል ሁሉም እኩል አይደለም። ግዴታ ይሆን አለ። ከዛ ያለፈ የተወሰኑ የአላህ ባሮች ብቻ የሚገለጹበት ትልቅ ደረጃና መጠን አለ እና ይህንን የሚያፋርስን ነገር መተው ደግሞ ተሕቂቅ ተውሂድ المستحب ውስጥ ይካተታል። طيب ለምንድን ነው ይህንን የምንለው? ወደፊት እንደምናየው የተጠቀሰው የሁሰይን ኢብኑ አብዱራህማን ሐዲስ ላይ የተጠቀሱ ነገሮች አሉ እና የሙእሚኖች መገለጫዎችና ይህንን የፈጸሙ እና በዚህ የሚገለጹ የአላህ ባሮች ጀነት ያለምንም ቅጣትና ያለምንም ምርመራ እንደሚገቡ ተገልጿልና ያ መገለጫቸው ከዚህ ጋር የተያያዘ ስለሆነ ነው። እና ሙአሊፉ ደግሞ እንዲህ አይነት መረጃዎችን የሚያመጡት ያለ ምክንያት አይደለም። ከዚህ ጋር ተያያዥ መሆን ስላለበት በዚህ መልኩ አንድ ቅጥያ ያስፈልገናል እንደማለት ነው። ይህንን ስንል አሁን እያብራራን የነበረው ምንድነው? ከማል ተውሂድ ሁለት አይነት ነው። ከማል ተውሂድ ዋጅብ፣ ከማል ተውሂድ المستحب ብለናል። ይህ እንግዲህ ሙስሊሞችን በተመለከተ እንጂ ከዚህ በፊት የሚጠቀስ አንድ አስል ተውሂድ የሚባል ነገር አለ። ያ የታወቀ ነው። የተውሂድ መሰረትን አስመልክቶ በፍጹም ሰዎች ከዚህ ጋር የሚጋጭ ነገር ከሰሩ ለእንዲህ አይነት ማብራሪያ ብቁ አልሆነም ገና ከመሰረቱ ማለት ነው። እና ትልቁን ሽርክ ለምሳሌ መፈጸም ሊሆን ይችላል። አልሙሂም እዚህ ላይ ትልቁ ሽርክ እያለን የምንደጋግመው ከተውሂድ መሰረት ጋር የሚጋጭ መሆኑን ለማመላከት እንጂ ተሕቂቅ ተውሂድ ተውሂድን ማረጋገጥ የሚለውን ቃል ካነሳን ትልቁንም ትንሹንም መተው የግድ የሆነ ተግባር ይሆናል ማለት ነው። طيب እና ያው ርዕሱ ላይ መን ሐቀቀ ተውሂድ ደኸለ الجنة بغير حساب ይላሉ። ያለ ምንም ምርመራ ማለት ነው። እና ልብ በሉ ጀነት መግባት አንድ ነገር ነው። ያለ ምንም ምርመራ ጀነት መግባት ደግሞ ሌላ ነገር ነው።
እና ይህ ማለት ሰዎቹ አንደኛ ያላቸውን ታላቅ ደረጃ የሚያሳይ ነው። ሁለተኛ ደግሞ ሰዎች ለምርመራ ብዙ ጊዜያት ሲቆዩ እነሱ ቀድመው ጀነት እንደሚገቡና ለብዙ ዓመታት ሌሎች ያልተጠቀሙበትን ጸጋ እና ተድላ እንደሚጠቀሙበት የሚያሳይ ነው። ስለዚህ ሌላ ጸጋ ነው ማለት ነው ቀድሞ ጀነት መግባት። ምንም እንኳን አንዳንድ የእስላም ሊቃውንት ኢብኑ አልቀይምን ጨምሮ ጀነት ቀድሞ መግባት ሁሉ ጊዜ የደረጃን ከፍታ ማለት ከሌሎች የተሻለ ደረጃ መሆኑን የሚያሳይ አይደለም። በሆነ ምክንያት በዚህ ተግባራቸው የተነሳ አንጻራዊ በሆነ መልኩ ከሌሎች ተሽለው ጀነት ገብተው ሊሆን ይችላል። ግን ያ ማለት ደግሞ ከነሱ በኋላ ከሚገባው ሰው ሁሉ የተሻለ ከፍ ያለ ደረጃ የግድ ይጎናጸፋሉ ማለትም አይደለም። ያም ሆነ ይህ ያው መልካም ነገር ከተጠቀሰ ያንን ለማግኘት መትጋት አንድ የሙእሚኖች መገለጫ ነውና ይህንን በየትኛው መልኩ ለማሟላት የአላህን ህግ መፈጸም ይግድ ይሆናል ማለት ነው። نعم. وقول الله تعالى إن إبراهيم كان أمة قانتا لله حنيفا ولم يكن من المشركين. نعم. وقول الله وقول الله تعالى مضاف هنا لا يعطف كدرجنا النازهم لا كرأس غار عند لا عند رأس يمتقسوا دغمو يا الله قال يتنياو ነው إن إبراهيم كان أمة قانتا لله حنيفا ولم يكن من المشركين إلى الله سبحانه وتعالى እና ይህ አንቀጽ ስለ ኢብራሂም አለይሂ ሰላም የሚያነሳ ነው። ኢብራሂምን አስመልክቶ አላህ አረጋጋጭ በሆነ ቃና ምን ይላል? إن ኢብራሂም በርግጥ ነበረ ማለት ነው። إن إبراهيم كان أمة ኢብራሂም ለሰዎች አርአያ የሆነ መሪ ነበር ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ሰዎችን ነብያትም ሆኑ አልሆኑ በቁርአን ላይ እያሞገሰ የሚያነሳቸው አርአያ እንዲሆኑና እነሱን በዚህ በተሞገሱበት ተግባር እንድንከተላቸው መሆኑ የታወቀ ነው። ይሄ በርግጥ ያው በተለያዩ ቦታዎች ላይ በግልጽ የተጠቀሰ ቢሆንም ማለት ነው ወተቢዑ ሚለተ ኢብራሂም ሐኒፈን የኢብራሂምን መንገድ ተከተሉ ይላል አላህ Subhanahu Wa Ta'ala። እና እዚህ ላይ አላህ ያነሳው ነገር ምንድነው? ኢነ ኢብራሂም ካነ ኡመተን ኢብራሂም ለብቻው ለሰዎች አርአያ የሆነ መሪ ነበር ማለት ነው። አላህ Subhanahu Wa Ta'ala ኢማም አድርጎ ቆጥሮታል። ኡማህ የምትለው ቃል በቁርአን ውስጥ አራት አይነት መልእክት ይዛ ትመጣለች። የመጀመሪያው ህዝብ ወይም ደግሞ ያኒ طائفه من الناس او جماعه من الناس ማለት የሰዎች ስብስብ ማለት ነው። እና ይሄ ብዙ ቦታዎች ላይ የተነገረ ነው። ወለቀድ بعثنا في كل امه በሁሉም ህዝቦች መሃል ማለት ነው መልእክተኞችን ልከናል አላህ Subhanahu Wa Ta'ala እና لكل امه اجل እንደሚለው ነው። ሁለተኛው መልእክት ደግሞ መንገድ ማለት ነው። ኢና ወጀድና አባአና على امه እንዳሉት ከሃዲያን አላህ እንደነገረን ማለት ነው። እኛ አባቶቻችንን በሆነ መንገድ ላይ ሆነው አግኝተናቸዋል። ስለዚህ ኡማህ እዚህ ላይ የሚፈለግበት ምንድነው? መንገድ ማለት ነው። ሶስተኛው መልእክት ደግሞ ቡርሃ ሚን الزمن يعني ከዘመን ወይም ከጊዜ የተወሰነ ያህል ማለት ነው። ያልተገደበ በሆነ መልኩ እንደ ሁኔታው የረዘመ ወይም ያነሰ ሊሆን ይችላል። እና ለምሳሌ في سورة يوسف ምን ያህል ወደከረ بعد امه ወደከረ يعني አስታወሰ ማለት ነው። ዩሱፍ አደራ ያሉትን ነገር ረስቶ ነበር። ከዛ ከተወሰነ ጊዜያት በኋላ አስታወሰ። ሌላም ቦታ ላይ ይህን መልእክት የያዘ አገባብ አለ። ስለዚህ እነዚህ ሶስቱ መልእክቶች የተለመዱ ናቸው። አራተኛው መልእክት ደግሞ እዚህ አሁን የተነበበው የቁርአን አንቀጽ ላይ እና መሰል አንቀጾች ላይ ያለው ነው። እሱም ደግሞ ኢማም ወይም ለሰዎች አርአያ የሆነ መሪ ማለት ነው። ኢነ ኢብራሂም ካነ ኡመተን ይህንን ስንመለከት ቃሉ ወይም ደግሞ የቃሉ ጥሬ ቋንቋዊ ትርጉም ወይም መነሻ የሆነው ስርወ ቃሉ ቀስድን የሚያመለክት ነው። አመ የኡሙ የሚለው ቀስድን ወይም ደግሞ አንድ ነገር መወጠንና ማሰብን የሚያመለክት ነው። እና በተለይ እዚህ ላይ ኢማም የሆነውን ስንመለከት ያኒ ለሰዎች አርአያ ነው ማለት ነው። ኢማም የሚለውን ቃልም ራሱ ተመልከቱት። ኢማም ኡማ እና ለሰዎች አርአያ የሆነው ከጥሩ ተግባሩ አንፃር ስለሆነ ሰዎች يقصدونه ማለት ነው بالاتباع አስበውት ወጥነው እሱን ለመከተል يؤمونه أمن يعني يقصدونه قصدا ማለት ነው። المهم ኢብራሂምን አላህ Subhanahu Wa Ta'ala በዚህ መልኩ ያወደሰበት ምክንያት ሚስጥሩ ምንድነው? ኢነ ኢብራሂም ካነ ኡመተን ብሎም ቀጥሎ ማለት ቃኒተን ሊላሂ ለአላህ Subhanahu Wa Ta'ala ሁሌም ተገዢ ሆነው ያደሩ ናቸው ማለት ነው። አልቁኑት ብዙ ትርጉሞች ይኖሩታል። ግን በእንዲህ አይነት አገባቡ በዋነኝነት የሚፈለገው የተወሰኑ የእስላም ሊቃውንት እንደ ሼክ እስላም እንዳሉት ደዋሙ ጣዓ ነው። መልካም ስራን በመስራት ወይም የአላህን ህግ በማክበር ረገድ በዚያ ላይ መዘውተር ማለት ነው። ደዋሙ ጣዓ እና የአላህን ህግ በመተግበር ረገድ ሁሌም ወደ ቀኝ ወደ ግራ ሳይል ያንን በዘውታሪነትና በጽናት የሚተገብር ነበር ማለት ነው። ቃኒተን ሊላህ ለአላህ ብለው ነው ደግሞ በዚህ መልኩ መልካም ተግባር ላይ ጽኑ የነበረው ሐኒፈን ስርወ ቃሉ يعني وزنه بصرف ህግ መሰረት من باب تعيبه يعني حنيف يحنف ከሚለው ግስ ጋር ተገናኝቶ የተዋቀረ ቃል ነው። እና ስርወ ቃሉ የሚያመለክተው ጥሬ ትርጉም የነገሮች በሆነ መልኩ ማጋደልን ነው። በተለይ የሰዎች እግር አንድ ሰው እግሩ ለምሳሌ ወደ ውስጥ ያጋደሉ ከሆነ ጣቶቹ
አንዱ ወደ ሌላኛው እግር ያጋደለ ከሆነ አሁን እጄ ላይ እንደምታዩት ማለት እንደዚህ አይነት ከሆነ ይሄኛው ሰው አህነፍ ነው ይባላል። ተግባባን? እና ለዚህ ነው አህነፍ ብን ቀይስ የተባለው ታቢዒ ስም የወጣለት ከዚህ አንፃር ነው ይባላል አህነፍ የተባለው። ولذلك ذكروا أن دايته كانت ترقصه مع الفتيان وتقول والله لولا حنف برجله ما كان في فتيانكم من مثله ትል ነበር ይባላል። ዳያ ማለት ሞግዚት እንደማለት ነው። ታወዳድረው ነበር ማለት ነው ከሌሎች ጋር። እና ግን ያው ትንሽ የሚይዘው ነገር አለ። የእግሩ በዚህ መልኩ መንሻፈፍ ትንሽ አስቸግሮት ነበርና እንዲህ ባይሆን ኖሮ ትላለች والله لولا حنف برجله በእግሩ ላይ እንዲህ መጣመም እና ወደ ውስጥ የመግባት ወይ መንሻፍ አዝማሚያ ባይኖረው ኖሮ ما كان في فتيانكم من مثله ከናንተ ልጆች መካከል እንደሱ ያለ አንድም አይኖርም ነበር ትላለች። طيب ይሄ ምንን ያሳያል? ይህ ሐነፍ የሚባለው ቃል ከመይል ወይም ደግሞ መዘንበል ጋር የተያያዘ ነው። ይሄ ጥሬ ቋንቋዊ ትርጉም ነው። ለምንድን ነው ብዙ ጊዜ ዑለማዎች ነገር ሲያብራሩ በቋንቋ ደረጃ ይሄን ይወክላል እስጢላሐን ወይም ደግሞ በዑለማዎች ቴክኒካዊ ስምምነት መሰረት እንዲህ አይነት መልእክት አለው ወይም በሸሪዓ ይሄን አይነት መልእክት ይዞ ይመጣል የሚሉት ለምንድን ነው? ምክንያቱም የቃሉን ዋነኛ አነሳስ ማወቅ በተለይ ስርወ ቃሉን ራሱ ወይም እሽቲቃቁን ከመጀመሪያ ተገንዝቦ ከሌሎች ጋር አያይዞ መገንዘብ ይበልጥ ግንዛቤን ያሰፋል። ከምን አንፃር? በሸሪዓ ወይም በዑለማዎች እስጢላህ ወይም የቴክኒክ ወይም የሙያ ስምምነት ወይም የዘርፉ ዓሊሞች ስምምነት ከምን አንፃር እነሱ ዘንድ በዚህ መልኩ እንደተሰየመ ማወቁ ይበልጥ ግንዛቤን የሚያሰፋ ከመሆኑ አንፃር ነው ይሄ ነገር የሚጠቀሰው። ይህን ከተገነዘብን ዘንድ ሐኒፍ የሚባለው ቃል ድሮ አረቦች ዘንድ መልእክተኛችን አለይሂ ሰላቱ ወሰላም ሳይላኩ በፊት ራሱ የኢብራሂም ተከታይ ማለት እንደሆነ ይታወቃል። የኢብራሂም ተከታይ የሚለው ነገር ይዘው ይመጣል። አላህ ሱብሓነሁ ወተዓላ ያንን የሚያውቁትን ነገር አረጋግጦ በቁርአን ላይ በብዛት ይጠቅስላቸዋል። ኢብራሂምን በተለያዩ የቁርአን አንቀጾች ላይ ሐኒፍ መሆናቸውን ገልጿል። ማ ካነ ኢብራሂም የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊመን። ኢብራሂም አለይሂ ሰላም የሁዲ አልነበሩ፣ ክርስቲያንም አልነበሩ። ምን ነበሩ? ወደ አላህ ሱብሓነሁ ወተዓላ ህግ ራሳቸውን ያስጠጉ፣ ከሽርክ ሆን ብለው ወደ ተውሂድ ያዘነበሉ ሙስሊም ነበሩ ይላል። ስለዚህ ሐኒፍ ሲባል የኢብራሂም ተከታዮችም ሐኒፍ የሚባሉት ሆን ብለው ተውሂድን ለማረጋገጥ ብለው ሽርክን የተው በመሆናቸው ነው። ስለዚህ የሽርክን ጎዳና ትተው ወደ ተውሂድ አዘንብለዋል። ማዘንበል ሲባል ያው በተወሰነ መልኩ ትንሽ ማጋደል ለማለት አይደለም። ሆን ብለው ይህንን ጥሎ ወደዚህ መጥተዋል ለማለት ነው። ወደ ተውሂድ ጎዳና ገብተዋል ለማለት ነው የሚፈለግበት። ይሄ እንግዲህ ስርወ ቃል ነው። ብዙ ጊዜ ስርወ ቃሉ ይሄ ነው ሲባል የግድ ከዚያ ጋር ሙሉ ለሙሉ ወይም 100% ለማያያዝ መሞከር ተገቢ አይደለም። ስለዚህ ከዚህ አንፃር ነው ዑለማዎች ምን ብለው የፈሰሩት አልማኢል يعني ሐኒፍ ማለት ምንድነው አሉ? አልማኢል عن الشرك الى التوحيد قصدا ከሽርክ ወደ ተውሂድ ሆን ብሎ ያዘነበለ ማለት ነው አሉ። እና ይህ የቃሉ ትርጉም ነው። አንዳንዶች ከመልእክቱ አንፃር እንደዚሁ ሐኒፍ ማለት ሙስተቂም ማለት ነው አሉ። በአላህ ህግ ላይ ያው የጸና ቀጥ ያለ እንደማለት ነው። ሌሎች ደግሞ ሙኽሊስ አላህን አጥርቶ የሚገዛ ማለት ነው ይላሉ። ሁሉም ትክክለኛ መልእክት ናቸው። ግን ለመጠቆም የሚፈለኩት አንዳንድ ጊዜ አንዳንዶች እንዲሁ የተለየ ነገር ማምጣት ስለሚፈልጉ ብቻ ይሄ ከዚህ በፊት ያብራራሁትን ሐኒፍ የሚለውን ትርጉም የሆነ ሰው አይ ይሄ ስህተት ነው ብለዋል፣ ስለዚህ ከዚህ በፊት የነበሩ የተፍሲር ሊቃውንት አብዛኛዎቹ የሄዱበት አካሄድ በአጠቃላይ ስህተት ነው፣ እንዲህ አይባልም፣ ሐኒፍ ማለት ትርጉም እንደዚህ አይደለም ይላል። وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال